እንደማትቀጥል የተነገረ መልእክት ሁሉ ይሻራል። የነደፈን ሁሉ አራግፈህ ትቀጥላለህ። ሰበር ዜና ይዤ መጥቻለሁ። ጆሮ ያለው ይስማ። አራግፋችሁ ትቀጥላላችሁ። እፉኝቶች ይስሙ። እባብ ዘንዶ ይስማ። አራግፈን እንቀጥላለን። አራግፈን እናገለግላለን። አራግፈን እንበለጽጋለን። አራግፈን እንሮጣለን። የምትነደፍበት ሳይሆን የምታራግፍበት፣ የምትቆምበት ሳይሆን የምትሄድበት፣ የምታለቅስበት ሳይሆን የምትስቅበት ሰዓቱ ደርሷል። አጋንንታዊ አሰራር ይስማ። ሟርትና ድግምት ይስማ። ታራግፋለህ፣ ትቀጥላለህ። በእፉኝት የተነደፈ ሰው ሁለት ምርጫ ነው ያለው፣ ወይ ማበጥ ወይ መሞት። ጳውሎስ ግን አላበጠም፣ አልሞተም። የተቀበልነው ክርስቶስ የሚባል አምላክ በደማችን በስጋችን በመንፈሳችን ውስጥ ያለው ኢየሱስ ከክፎች አንደበት የሚወረወረውን ቀስት ይሰብራል። ከጨካኞች ምላስ የሚወረወረውን መርገም ያከሽፋል። ምን ይገርማል ብትሉኝ፣ እየተነደፍን የማንወርቀው ነገር፣ በእያንዳንዱ እርምጃ ጉድጓድ እየተቆፈረ የማንቀበረው ነገር ይገርማል። አንድ ጊዜ ሁለት ጊዜ ሳይሆን ደጋግመው ነደፉን፣ ግን አልጠፋንም። መጽሐፍ ቅዱስ ሲናገር ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምሮ በምታነቡበት ጊዜ የምታገኙት ስለ ጳውሎስና አብሮት ስለነበሩት ሰዎች ነው። ወደ ጣሊያን ጉዞ የጀመሩ ሰዎች ወደ አንድ ስፍራ ደረሱ። ከጣሊያን በስተጀርባ ማልታ ተብላ የምትጠራ አንዲት ደሴት አለች። በማልታ ደሴት አረፉ ይላል። አደገኛ የሆነ አደጋ አምልጠው ጉልበታሙን ነፋስ አልፎ በሰላም ደረሱ ይላል። ከጳውሎስ ጋር ከተሳፈሩ ሰዎች አንድም ሰው ሳይሞት በሰላም ደረሱ ይላል። እግዚአብሔር በጦርነት ውስጥ መምራት ይችላል። እግዚአብሔር በተሰበረ መርከብ ላይ ማሻገር ይችላል። እነ ጳውሎስ በተሳፈሩበት መርከብ ላይ የተነሳው ነፋስ ቀላል ነፋስ አይደለም። ትልቁን መርከብ እንደ ቆሎ ነው ያደረገው፣ ሰባብሮ ነው የጣለው። በሞተ ተስፋ ውስጥ እግዚአብሔር ለጳውሎስ አንድ ድምፅ ሰጠው። አንድም ሰው አይሞትም አለ። የምትገፉ ሰዎች፣ ተስፋ የማይታያችሁ ሰዎች፣ ግራ በመጋባት ውስጥ የምትገኙ ሰዎች፣ ሰይጣን ያስጨነቃችሁ ሰዎች፣ ኑሮ ያስጨነቃችሁ ሰዎች፣ መሄጃ የለኝም የምትሉ ሰዎች፣ ለእናንተ መልእክት አለኝ። ምንም አትሆኑም። በእባብ ተነደፍክ፣ ምንም አትሆንም። ክፎች ገፉ፣ ምንም አትሆንም። ኑሮ ጨመረ፣ ምንም አትሆንም። አራቱ አቅጣጫ በጦርነት ድምፅ ታወከ፣ ምንም አትሆንም። ቀስት ተወረወረ፣ ምንም